ሰላም ለእናንተ ይሁን። ዛሬ ጠዋት አንድ ዜና ከሰማው በኋላ ፕራንክ በሆነ ብዬ ተመኝቼ ነበር። ነገር ግን 3 የሚያክሉ የኦርቶዶክስ ዩቲዩበሮችን ካዳመጥኩ በኋላ ዜናው ትክክል እንደሆነ አግኝቼዋለሁኝ እና እስኪ አንዱን እናዳምጥና ከዛ በኋላ ሐሳብ እሰጣለሁኝ። አስቸኳይ መረጃ አሁን ቅድስት ቤተክርስቲያናችን አሳውቃለች። ይህም ደግሞ በተለይ ደግሞ በቤተክርስቲያን ላይ ሲሳለቁ፣ በቅዱሳት ስዕላት ላይ ሲሳለቁ፣ በታቦቱ ላይ ሲሳለቁ፣ አባቶቻችንን ሲሳደቡ የነበሩ 3 ግለሰቦች በቁጥጥር ስር ውለው ታስረዋል። በጣም ደስ የሚል መረጃ ነው። እንደዚህ ፍትህ ቶሎ ቶሎ ሲሰፍን ስለሚያስፈልገን ማለት ነው። እንግዲህ ከእነኚህ ግለሰቦች መካከል ላይ የመጀመሪያውና የምናውቀው በ2004 ተወግዞ የነበረው አቶ ጽጌ ስጦታው በቅጽል ስሙ ራሱን በሚጠራው መርጌታ ጽጌ ስጦታው ተብሎ የሚጠራው ሰው እንግዲህ 2004 በቤታችን ተወግዞ እንደነበረ የምናስታውሰው የሚሆነው። ታዲያ ይህ ሰው ዛሬ በቁጥጥር ስር ውሎ ጥያቄ እየተጠየቀ ይገኛል። አሁን በደረሰ መረጃ መሰረት ሁለተኛው ደግሞ የአቡነ ተክለ ሃይማኖትን ስዕል ሲቀድ የነበረው፣ ታቦትን ሲያራክስ የነበረው፣ ቅዱሳት ስዕላት ሲያራክስ የነበረው፣ ቅዱስ ጊዮርጊስ የሚባል ሰማዕት ታሪክም የለም ብሎ ሲያሾፍ የቤተክርስቲያኒቷን ነዋያ ቅዱሳት ከሆኑ ከሚመደቡ ጥምጣሟን ካባዋን ጭምር እንደፈለገ እየለበሰ ሲጨፍር የነበረው ሰው ነው። አቶ ምስጢሩ የተባለው ሰው ማለት ነው። ካልተሳሳትኩኝ ምስጢረ መዝገቡ የተባለ ሰው ማለት እና ይህ ሰውም ዛሬ የታሰረ ሆኗል። እንግዲህ ይህን መረጃ ያጋራው የራሱ የኦቲቲቪ የፌስቡክ ገጽ ቢሆንም ዋናው ግን ጠበቃ ቢታንያ አያሌው ይህን ዘገባ ሰብስቧል። ሶስተኛው እንዳልካቸው የተባለው ወጣት ልጅ ነው። እንዳልካቸው እንግዲህ እንደምናውቀው አዲስ የጠነጠጠ ቢሆንም ከጴንጤዎች ሁሉ በላይ ካልሆንኩኝ ብሎ ራሱን የሚያስብ ሰው ነው። ከዛ በተጨማሪ ደግሞ ቤተክርስቲያን ላይ ሲሳደብ የነበረ እንዲሁም ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ፍጡር ታመልካላችሁ እያለ ፍጡርማ ታመልካላችሁ። አንድ ሌባ አይደለውም ካለ ሲሰርቅ ከታየ ሌባ ነው እና በመጽሐፍቶቻችሁ ላይ ፍጡር ታመልካላችሁ። ለምሳሌ ሰሞኑን አንድ ሊቃውንት ምን ብለዋል? ወደ ሐሳቤ ከመሄዴ በፊት ምን ብለዋል? ገድላት፣ ድርሳናት፣ መልካ መልክ ጠቅላላ የመጽሐፍ ቅዱስ ልጆች ናቸው። አዋልድ የመጽሐፍ ቅዱስ ናቸው። እንዳውም ገድላት ማለት መጽሐፍ ቅዱስ ማለት ገድላት ማለት ነው። እንከን የለባቸውም ብለዋል። ስለዚህ እዛ ውስጥ ተጽፎ የሚታዩ ነገሮች በተለይ ስለ ማርያም ታላላቅ ብርሃናትን የፈጠርሽ ዓለም ስላንቺ የተፈጠረ አምልኮ ይገባሻል፣ ምስጋና ይገባሻል የተባሉ በጣም ብዙ ነገሮች እያላችሁ እያለ እና እነዛን ሁሉ እንዴት አድርገን እናልፋቸዋለን? ፍጡራንን ታመልካላችሁ። ኦርቶዶክስ ለስዕላት ትሰግዳለች። ከዚህ በፊት የሰራሁት ቪዲዮ ላይ ሰርቻለሁኝ። ታቦታት የሌለ በመጽሐፍ ቅዱስ ውስጥ ታቦታት ኢንፋክት ኦሪየንታል ሌሎች ሲስተርስ የሚባሉ ኦሪየንታል ቸርቾች የሌላቸውን ታቦታት ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ሎካል ናት፣ አገር በቀል ናት። አባቶችን የማትመስል መጽሐፍ ቅዱስን የማትመስል ነው። በደንብ አድርገን ስናያት ታቦቶችን ታመልካለች፣ ትሸከማለች 100,000። እንደገና ደግሞ ኢየሱስ ክርስቶስ ያማልዳል ይላሉ ሌሎች ኦሪየንታል ቸርች አባቶችም ይላሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ኢየሱስ ክርስቶስ አያማልድም ትላለች። ታቦትንም እንደዚሁ በአባቶች ትምህርት አባቶች ስለሚሉ ነው። መጽሐፍ ቅዱስን እነሱ ከመጽሐፍ ቅዱስ ወጥተው አባቶች ስለሚሉ አባቶች የማያውቁትን 4 ሲስተርስ ቸርች የማያውቁትን የኢትዮጵያ ኦርቶዶክስ ተዋሕዶ የሀገር በቀሏ ትለማመዳለች። ስለዚህ እነዚህን አውጥተን በጣም ብዙ ነገር እና ለምንድን ነው የማንናገረው? እናንተ እኛ ጋር የሌለውን ነገር እየዋሻችሁ እንዲያደርጋሉ ትሉ የለ እንዴ? እና ለምንድን ነው የማንለው? አንደኛ ይሄ ነው። አሁን ያቀረቡት እንትን ስሜታዊ ላለመሆን ቼክ አድርጌ ነበረ። ምናልባት ክራይም ፈጽመው እንደሆነ ሎ ኢንፎርስመንቱ መብት አለው። ምንም እንኳን የወንጌላውያን አገልጋዮች ቢሆኑም አማኞች ቢሆኑ እንደዛ ከሆነ ግን ጠቅላላ 3ቱንም ሳዳምጠው አሁን የሰማችሁትን ነው ያለው። ምንድነው በቤተ ክርስቲያን ላይ በታቦቱ ላይ ሲሳለቁ እኔ ምስቃለሁ። እንደውም ይሄንን አዘጋጅቼ ነበረ። እነዚህ ሁሉ ፕሪንት አውት አድርጌ እነዚህ ሁሉ ስዕላት ሌላ አንደኛው የጠቀሳችሁት አንደኛው ወንድም ስዕላትን ሲቀድ የነበረ አላቸው። እኔ ልቀድ አዘጋጅቼ ነበር፣ ግን ምን ይጠቅማል ብዬ ለምንድን ነው ያዘጋጀሁት? ዶክተር ዘቤ ለነጭ ስዕል መስገዳችን ያብቃ በጥቁር ይተኩ ካለ በኋላ በቃ አብቅቷል ማለት ነው ብዬ ልቀድ ነበር። ምክንያቱም ለምንድን ነው ልቀድ ያሰብኩት? እናንተም ፕሮቮክ ለማድረግ ሳይሆን እንድትላቀቁት፣ እግዚአብሔር የማይወደውን ነገር እንድትጠሉ እንድትነቁ ብዬ
እንደዛ አስቤ ነበር ግን ተውኩት። ሌላው ጊዮርጊስ 7 ጊዜ ሞቱ 7 ጊዜ ተነስቷል ተበትነው የምትሉ ይሄ ቤት ታይም ስቶሪ እንኳን የማይበቃ ተረታችሁን የምታወሩ ይሄንን ዝም ልል ነው እንዴ? ዳያሎግ እኮ ከተደረገ ይሄ የዓለም አቀፍ ህግ የሚፈቅደው ነው። እናንተ ጋር ያለውን ፋክት በትክክል አውጥተን የምታደርጉትን ታደርጋላችሁ ማለት እንችላለን። ግን ወደ ድሮ ስደት ተመልሰናል ማለት ነው። የወንጌላውያን አማኞች አሁን 30 ሚሊዮን ደርሶም እያለ ምናልባት ሎ ኢንፎርስመንቱ ኦርቶዶክስ ይሆናሉ። ወሬቨርስ ፖሊስ ኮሚሽን ይሄንን የተከታተሉት እነዚህን ሰዎች ያሳደዱት ፐርሲኪዩት ያደረጓቸው እርግጠኛ ነኝ ኦርቶዶክሶች ናቸው። አለበለዚያ ግን ይሄንን ክራይም ሳይፈጽሙ ምንም ወንጀል ሳይፈጽሙ እነሱ ስቲል እየተሳደቡ እያለ እንደገና ደግሞ እፎይ በደረሰበት ነገር እኛ ከእፎይ ጋር ቆመን እያለ እፎይን አትንኩ እያሉ እየጮሁ እያሉ በሌላ መልኩ እነዚህ ደብል ስታንዳርድ ግብዞች እነዚህን ሰዎች በእንደዚህ አይነት ጠበቃ ሀያር አድርገው ማሳሰራቸው በጣም የሚያሳዝን ነገር ነው። እንደገና ተመልሰን ወደ ዜሮ ሄደናል ማለት ነው። ወደ ድሮ ስደታችን ሬሳ የወጣበት ብዙ ስደቶች ፓርቲስፔት አድርጌያለሁ። በቀጨኔ መድኃኔዓለም በነበረው በአቶ ገብረ መስቀል ባስነሳው ስደት ውስጥ ተሳትፌያለሁ። ክትትል አገልግሎት ውስጥ ሆኜ በወንጌል በገጠር ስደት ውስጥ ኦርቶዶክስ አስነሳችሁ ማለት ነው። ደወል መታ ህዝቡ ውጡ ብላ ሬሳ እነዚህ ሁለቱም ቦታዎች ወንጌል በገጠርም ውስጥ የተደረገው ቀጨኔም የተደረገው ከሆለታ የመጣች የ14 ዓመት ልጅ ሬሳ ሰሜን መሰረተ ክርስቶስ የተሳተፈችበት ከመቃብር ውስጥ ወጥቷል። ያውም በከተማው በቤተ ክርስቲያን ሳይሆን የከተማ ሆምለሶች የሚቀበሩበት መቃብር ላይ ተቀብሮ እያለ አስወጥተዋል። እና ይሄንን እንደገና ወደ ድሮ ስደት ተመልሰናል ማለት ነው። በነገራችን ላይ አሁን ወደ ልቤ የመጣው ምንድነው ቮይስ ኦፍ ዘ ማርቲር የሚል ሪፖርት አቅርበው ከዛሬ 20 ዓመት አካባቢ ወይ 15 ዓመት በፊት ምን ብለዋል? ብቸኛዋ ክርስቲያን አገር ክርስቲያኖች የምታሳድድ ብቸኛዋ ክርስቲያን አገር ኦርቶዶክስ ናት፣ ማነው ኢትዮጵያ ናት ብለዋል። ብቸኛዋ የትኛውም ዓለም የለም ክርስቲያን የሚያሳድድበት ሀገር ኢትዮጵያ ነው። ሌሎች ሀገር ያለ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን ተስማምተው ነው የሚኖሩት። ኢትዮጵያ ውስጥ ግን ሁልጊዜ 2 ደቂቃ ከሰበኩ በኋላ በአብዛኛው ወደ 85% እኛም በመሳደብ ነው የሚያሳልፉት። ይሳደባሉ። ኦኬ፣ እኔ ለመንግስት ያለኝ እንትን የማልፈልገው ውስጥ ነው የገባሁት። ይሄ መጀመሪያ ቪዲዮ መስራቴ ነው። ገና እናቀርበዋለን፣ ገና እንሟገታቸዋለን። ምናልባት ከላይ ያላችሁ ታፕ የሚኒስትር መስሪያ ቤት የማታውቁ ከሆነ ሰላም ሚኒስቴር ወሬቨርስ የምትባሉት ይህንን የማታውቁ ከሆነ በአስቸኳይ ለዚህ ነገር አቴንሽን እንድትሰጡት እንፈልጋለን። ማን ነው ይሄንን ያደረገው? ካሰራችሁ ደግሞ ሰፊ ፕሪዝን አዘጋጁ። የእስላምን ሞጋቾች፣ የኦርቶዶክስም የፕሮቴስታንቶችን ጠቅላላ ክተቱ። አለበለዚያ እየመረጡ እንደ ብፌ የምትከቱበት ዘመን አይደለም። አሁን እኛ ወደ ኦቨር 30 ሚሊዮን ደርሰናል። እንደ ድሮ መደረግ አይገባም። ኦፍኮርስ ነገሮችን በአግባብ ማድረጉ መልካም ነው። ግን እንደ ድሮ ማሸማቀቁ፣ እንደ ድሮ አትወጡም አትገቡም፣ ቤታችንን ጣሪያችንን የነደላችሁ እናንተ አይደላችሁ እንደ አምልኮ ቦታችንን ስንት ያላደረጋችሁት ነገር አለ። ያለፈው ይብቃ፣ በቃ እናንሳው፣ ለወደፊቱ እንቀጥል። ስለ ወንጌል የሚሆን ነገር ስለሆነ ያንን ስለማናስጮህ ነው። እናንተ ተበደልኩ ብላችሁ መልሳችሁ መታችሁ እንደዚህ ታደርጋላችሁ። ደግሞ ያዋጣችኋል። በእስላም ላይ የምትሰሩት አፖሎጀቲክስ፣ በወንጌላውያን ላይ የምትሰሩት የምትናገሩት የምትዋሹትስ የወንጌላውያን ሞጋቾች ማንም ዋሽቶ አያውቅም። ማስረጃ እያሳየ ነው። ለምሳሌ ወንድማችን ኤርሚ ይሄው እያለ ገልጾ በቪዲዮ እያሳየ እያነበብን ነው የምናቀርበው። እና ኦርቶዶክስ ፍጡር ታመልካለች ስላሉ ታመልካለች፣ ፍጡር ስዕላትን ታመልካለች። የእጅ ስራ ዘቤ ይብቃ ያለው ታቦታት፣ ሌሎች ኦሪየንታል ቸርች የማያውቁት ታቦታት ኢትዮጵያ ኦርቶዶክስ ቤተክርስቲያን አላት። አባቶችም አያውቁትም። ኢንፋክት ሌሎች አብያተ ክርስቲያናት የኦሪየንታል ቸርች ኢየሱስ ክርስቶስ አማላጅ ነው ይላሉ። እነሱ አማላጅ አይደለም። የኢትዮጵያ ተዋህዶ ቤተክርስቲያን አገር በቀሏ መጽሐፍ ቅዱስን ማትመስል፣ አባቶችን ማትመስል፣ የኦሪየንታል ቸርችን ማትመስል ብዙ ጉዳይ ያዘችው። ስለዚህ ዛሬ እናንተ በመካከላችሁ ጸብ ስለተነሳ አንድ እንድትሆኑ ያደረጋችሁት ነገር ከሆነ አያዋጣችሁም። ይልቁንስ ታድሳችሁ ትምህርታችሁን ይሄንን ፍጡር የምታመልኩትን ይሄንን ኮተታችሁ መጽሐፍ ቅዱስ የማይመስለውን ነገራችሁን አስወግዳችሁ ታድሶ ነው የሚያስፈልጋችሁ። የማትቆሙበት ደረጃ ደርሷል። በዚህ በሶሻል ሚዲያ ዘመን ሁሉ ነገራችሁ እየተገለጠ ስለሆነ ይሄ የማያዋጣችሁ ነው፣ አያቆማችሁም። እና የተደረገው ነገር ትክክል አይደለም። መንግስት ለዚህ ነገር አቴንሽን ይስጥ።